ታቦቱ ምንድነው? እንጨት ነው። አዎ ከእንጨት ነው። ከእንጨት ይቀረጻል። ጳጳሱ ይባርኩታል፣ ይባረካል። የኢየሱስ ክርስቶስ ስም ይጻፍበታል። የክርስቶስ ሥጋና ደም ይቀርብበታል። እንቆርብበታለን። ክርስቶስ በታቦቱ ላይ ይገለጣል። ለምን የማርያም ታቦት፣ የገብርኤል ታቦት፣ የቂርቆስ ታቦት፣ የጊዮርጊስ ታቦት፣ የአቡነ ሰላማ ታቦት ለምን ትላላችሁ? እንግዲህ የእግዚአብሔር ታቦት ብቻ አትሉ? እንግዲህ ለምን የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል ትላል? የኢየሱስ ወንጌል አትልም? ዝም ብለን ለምንድን ነው? ወንጌሉ የክርስቶስ ሲሆን ቅዱሳን እንዲጠሩበት ግን ፈቅዶላቸዋል። ጻድቃንሰ ይበርሁ ምስቤተ እደ። ተመልከቱ፣ በመንግሥት አቡሆሙ ዘበሰማያት። ጻድቃን በአባታቸው መንግሥት 7 እጅ ያበራሉ። ቤተ ክርስቲያን የእግዚአብሔር መንግሥት ናት። ታቦት የክርስቶስ የመንግሥቱ መገለጫ ነው። በታቦቱ ላይ ስማቸው ይጻፋል። ስማ ምንድን ነው ያለ እሱ ራሱ? እንዲሁ እኮ ሰው እኮ ጅል ነው በእውነቱ ማለት ነው። ምን ብሏል ጌታ ራሱ ማለት ነው? አርዲቱን ሂዱ እስቲ ያስተምራችሁ ነው ብሎ ሲልካቸው አጋንንት ገረሩ ለነበስምከ እያሉ አጋንንት እኮ ተገዙልን ጌታ፣ አጋንንትን እኮ አንቀጠቀጥናቸው እያሉ ደስ እያላቸው መጡ። አላሲመጡ እትትፈስሑ በዝንቱ፣ በዚህ ደስ አይበላችሁ። ወባይቱ ተፈስሑሰ እስመ ተጽሕፈ አስማቲክሙ በውስተ ሰማያት፣ ደስ ሊላችሁ የሚገባ ስማችሁ በሰማይ ስለተጻፈ ነው አላቸው። በሰማይ ወረቀት አለ? በሰማይ ጸሐፊ አለ? በሰማይ ቀለም አለ? የለም። ስማችሁ በሰማይ ስለተጻፈ ያለው በምን መዝገብ ነው? የሰማይ መዝገብ የተባለ የሥላሴ ልብ ነው። ታዲያ የቅዱሳን ስም በሥላሴ ልብ ሊጻፍ ከተፈቀደለት በታቦት ላይ ተጻፈ ብሎ እግዚአብሔር ይከፋዋል? በልቡ እኮ ጽፎናል። እንዲያውም እኮ በእጄ ላይ ቀርጫችኋለሁ ነው የሚለው በትንቢት ሲናገር። ክርስቶስ እኮ እዚህ ላይ እጁን የተወጋ እኮ የእኛን ስም እጆቹ ላይ ለመጻፍ ነው። በችንካር ቀለም ነው የጻፈን። የቅዱሳን ስም በሥላሴ ልብ ተጽፎ ከታቦት ላይ ለምን ተጻፈ? እሱ ደግሞ በቅጥሩ ትንቢተ ኢሳይያስ ምዕራፍ 40 54 ከቁጥር 1 እስከ 6 እንደምትመለከቱት ለባልደረቦቼ ንጽሕናቸውን ለጠበቁ እኔን ላገለገሉ ሁሉ በቤቴ በቅጥሬ መታሰቢያ ሰጣቸዋለሁ ብሎ ራሱ ቃል ኪዳን ገብቶላቸዋል። ስለዚህ ከተመረጡት ጋር ቃል ኪዳን አግብቶ ስማቸው እንዲታሰብ በታቦት እንዲቀረጽላቸው በቤቴ በቅጥሬ በቤተ መቅደስ ስማቸው እንዲታሰብ አድርጓል። እምናመልክ እግዚአብሔርን በቅዱሳን ስም ይጠራል። ቅዱሳንን ያከበረ እግዚአብሔር በቅዱሳን በተሰየመ በዓል ላይ ሲከብር ይውላል። በአንድ ቤተ ክርስቲያን እናምናለን የምንለው ለዚህ ነው። በቅድስት ድንግል ማርያም ስም ታቦት ይቀረጻል፣ በሚካኤል ይቀረጻል፣ በገብርኤል ይቀረጻል። የሚቆረሰው ሥጋ ግን የመድኃኔዓለም ነው። የምንቀበለው ደም የክርስቶስ ነው። የሚካኤልን፣ የገብርኤልን፣ የቂርቆስን የእነዚህን አካል ቆረብን አንልም። የምንቆርበው ክርስቶስን ነው። የምናመልከው ክርስቶስን ነው። በእነሱ ስም ግን እሱን እንቀበላለን። ዘኪያክሙ ተወክፈ